ሚሊዮኖች ሚስተር ቢስትን ያውቁታል። የማይቻል የሚመስሉ ከባድ ፈተናዎችንና የተወዳዳሪን ሕይወት በቅጽበት የሚቀይሩ ታላላቅ የገንዘብ ሽልማቶች ሲሰጥ ለማየት ሁሉም በጉጉት ይጠባበቃል። ነገር ግን በዚህ ዓለም ላይ ትልቁና እጅግ በጣም ስኬታማ በሆነው የዩቲዩብ ግዛት ውስጥ አንድ የግሩፕ አባል ምንም ያህል የገንዘብ ብዛት ሊገዛው የማይችለውን እጅግ ውድ ነገር በዝምታ ማግኘት ችሏል። እሱም በብዙ የሚቆጠሩ የተመልካቾችን እውነተኛነት፣ እምነት፣ ፍቅርና ጥልቅ አድናቆትን አግኝቷል። ቻንድለር ሃሎ ይባላል። እንዴት የዚህ ግዙፍና በገንዘብ በተሞላው የባለብዙ ቢሊዮን ዶላር የዲጂታል ኢምፓየር እውነተኛ ልብና እንዴት በተመልካቾች ተወዳጅ ሊሆን ቻለ? ይህ ጥያቄ በኢንተርኔት ዓለም ውስጥ ስላለው እውነተኛ ዝናና ስለ ተፈጥሯዊ ስብዕና የሚተርክ አስደናቂ ሚስጥርን ይዟል። በዚህ በቅንጦትና በከፍተኛ ውድድር በተሞላው ዓለም ውስጥ አንድ ተራ ወጣት ያለምንም ማስመሰል የሰዎችን ልብ የገዛበትን ሚስጥራዊ መንገድ ለመረዳት ይህ ታሪክ የተጀመረበትን የመጀመሪያውን ምዕራፍ መመልከት ያስፈልገናል። ይህ ታሪክ የሚጀምረው በሰሜን ካሮላይና ወይንም በአትላንታና በቻርሎት መካከል ባለው ሰሜናዊ ክልል ውስጥ በምትገኘው ግሪንቪል በተባለች ጸጥ ያለች ተራ ከተማ ውስጥ ነው። ቻንድለር ሃሎ ያደገው እጅግ ሰላማዊና የተረጋጋ በሆነ ቤተሰብ ውስጥ ነው። የእርሱ ሕይወት ከማንኛውም ተራ አሜሪካዊ ወጣት የተለየ አልነበረም። በትምህርት ቤት ቆይታው ለስፖርት በተለይም ለቤዝቦል ጨዋታ ከፍተኛ ፍቅር ነበረው። በቹዋን ዩኒቨርሲቲ በነበረው ቆይታ በዩኒቨርሲቲው የቤዝቦል ቡድን ውስጥ ይጫወት የነበረ ሲሆን የወደፊት እቅዶቹ በሙሉ ከተራ የስፖርት ሕይወትና ከቤተሰብ ጋር በሰላም ከመኖር የማይዘልቁ ነበሩ። እሱ በዓለም ዙሪያ በብዙ በሚቆጠሩ ስክሪኖች ላይ እታያለሁ ብሎ አስቦም ሆነ አልሞም አያውቅም ነበር። የካሜራ መብራቶች፣ የአድናቂዎች ጩኸትና የዓለም አቀፍ ዝና ጫና ለእርሱ ፍጹም እንግዳ የሆነ ጽንሰ ሐሳቦች ነበሩ። እሱ የሚኖርበት ማህበረሰብ ሰላማዊና ቀላል ሕይወትን የሚመርጡ ነበሩ። ቻንድለር ከኩዮቹ ጋር መጫወት፣ በቤዝቦል ሜዳ ላይ ሰዓታት ማሳለፍና ከቤተሰቡ ጋር መዝናናት ብቻ የሚፈልግ ተራ ወጣት ነበር። ነገር ግን ሕይወት ለእርሱ ያዘጋጀችው መንገድ ከዚህ ተራ እውነታ በእጅጉ የራቀ ነበር። ታዲያ ይሄ ተራ የኮሌጅ ተማሪ በምን አይነት መንገድ በዓለም ላይ እጅግ ተጽዕኖ ፈጣሪ ከሆኑት የዩቲዩብ ቻናሎች መካከል አንዱን ለመቀላቀል ቻለ? ለዚህ ጥያቄ ምላሽ ለመስጠት የአጋጣሚዎችን አስደናቂ መንገድ መመልከት ይኖርብናል። በዚያው ከተማ ውስጥ ጂሚ ዶናልድሰን ወይም ሚስተር ቢስት የተባለ ወጣት የዩቲዩብን ስልተ ቀመር ለመስበር ሌሊትና ቀን እየሰራ ነበር። በዚያን ጊዜ ቻናሉ ገና በማደግ ላይ ነበረ ሲሆን ጂሚ ቪዲዮዎችን ለማምረት የሚረዱት ታማኝና ታታሪ ሰራተኞች ያስፈልጉት ነበር። ቻንድለር ደግሞ ወደዚህ ቡድን የተቀላቀለው እንደ ትልቅ ሰራተኛ ወይም ዋና ሰው አልነበረም። ይልቁንም በጓደኝነት ትስስርና በቀላል አጋጣሚዎች አማካኝነት በቪዲዮዎች ዝግጅት ወቅት ረዳት ሆኖ ለመስራት ነበር። የሱ የመጀመሪያ ስራ በቪዲዮ ቀረጻ ወቅት ያሉትን ቦታዎች ማጽዳት፣ ዕቃዎችን ማመላለስና ቀላል የጽዳት ስራዎችን ማገዝ ነበር። እሱ ሙሉ በሙሉ ከካሜራ በስተጀርባ ሆኖ ስራዎችን በታማኝነት የሚያከናውን ረዳት ሰራተኛ ነበር። Chandler was actually our janitor. We brought him Wait, on. what? Yeah, we brought him way. on to just clean and stuff like that. No, you didn't. Yeah, seriously. And he was very shy, like super shy. He was so terrified to even talk to me. ነገር ግን በአንድ ወቅት በቪዲዮ ቀረጻ ወቅት ተጨማሪ ሰው በሚፈለግበት ጊዜ ጂሚ ቻንድለርን ወደ ካሜራው ፊት እንዲመጣ ይጋብዘዋል። ይህ አጋጣሚ የቻንድለርን ብቻ ሳይሆን የመላውን የሚስተር ቢስትን ቻናል ታሪክ የሚቀይር የመጀመሪያው እርምጃ ነበር። And then one video, he just like got in it at a little part, and you're like, "Wow, you're funny." Yeah, people really liked him. And then, oh wow. Yeah. And so then he was what in one story, video, man. and then he was in another video, and Chandler all of a sudden just starts popping in more and more videos, and people are like, "We like Chandler. We like Chandler." And like, there you go. Yeah. በፈረንጆቹ በ2018 አካባቢ በተለቀቁት በእነዚህ የመጀመሪያ ቪዲዮዎች ውስጥ ተመልካቾች አዲስ ፊት ማስተዋል ይጀምራሉ። ቻንድለር በካሜራ ፊት ሲቆም እንደ ሌሎች የዩቲዩብ ታዋቂ ሰዎች የተጋነነ ድምፅ ወይም አስገራሚ ትወና አያሳይም ነበር። ይልቁንም አይናፋር፣ የተረጋጋና በተወሰነ መልኩም ግራ የተጋባ ይመስል ነበር። ብዙ ቀደምት ተመልካቾች በማህበራዊ ሚዲያ ላይ እንደገለጹት የቻንድለር ተፈጥሯዊ ባህሪዎች በቪዲዮዎች ውስጥ አዲስና የተለየ ስሜት ይፈጥሩ ነበር። በዚያን ጊዜ ማንም ሰው የቻናሉን ባለቤት ጂሚን ጭምር ይሄ ረዳት ሰራተኛ ወጣት ወደፊት የቡድኑ ዋነኛ ሰውና የቪዲዮዎቹ ዋና ማራኪ አካል ይሆናል ብሎ የገመተ አልነበረም። ጊዜው እያለፈ ሲሄድ ቻንድለር በቪዲዮዎች ውስጥ የሚሰጠው ቦታ እየጨመረ ይመጣል። በዚህ ሂደት ውስጥ ነው ታሪካዊውና መላውን የኢንተርኔት ዓለምን ያጥለቀለቀው። ቻንድለር መቼም አያሸንፍም፣
ወይም ቻንድለር ኔቨር ዊንስ የሚል መፈክርና ቀልድ የመጣው። Number 2 is Chandler. Please hop in the slime. Chandler, you lost the circle video and the Lambo video. This is redemption time. The viewers want you to win. ለወራትና ለዓመታት በተደረጉ አስገራሚ ፈተናዎች ውስጥ ቻንድለር ሁልጊዜ መጀመሪያ ላይ የሚሸነፍ ወይም በቀላል ስህተቶች ሽልማቶችን የሚያጣ ተጫዋች ሆነ። Wait. Champ. Whoa. Coach coming in. No. He's not. He quit. All right, Chandler, you did 9 miles before quitting. When you see this video, you're gonna feel bad. አንዳንድ ጊዜ ለቀናት የሚቆዩ ቻሌንጆች በጥቂት ሰዓታት ውስጥ ተስፋ በመቁረጥ ይተዋቸዋል። ወይም ደግሞ በጣም ቀላል የሆኑ ስህተቶችን በመስራት መኪናዎችንና በሚሊዮኖች የሚቆጠሩ የዶላር ሽልማቶችን ያጣል። ለአንድ ተራ ሰው ይሄ ተከታታይ ሽንፈት የብስጭትና የቁጣ ምንጭ ሊሆን ይችል ነበር። ነገር ግን ለቻንድለር ይሄ ሁኔታ የሱ ትልቅ መለያው ባህሪ ሆነ። የሱ የሽንፈት ምላሾች ፍጹም ተፈጥሯዊ ነበሩ። መጥፎ ባህሪ አያሳይም ነበር። በሌሎችም ላይም አያማርርም ነበር። ይልቁንም በራሱ ስህተት እየሳቀና ሁኔታውን በጸጋ እየተቀበለ ከጨዋታው ይወጣ ነበር። ይሄ ባህሪው በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾችን ልብ ይነካ ነበር። ተመልካቾች በቪዲዮዎች ውስጥ ራሳቸውን እንደማየት ጀመሩ። እያንዳንዱ ሰው በህይወት ውስጥ የሚሸነፍባቸውና የሚሳሳትባቸው ጊዜያት ስላሉ የቻንድለር ስብዕና ከሰዎች የዕለት ተዕለት ህይወት ጋር ጥልቅ ቁርኝት ፈጠረ። እሱ በቪዲዮ ላይ ለሚሰራቸው አስቂኝ ስህተቶች የሚሰጠው ቀለል ያሉ ምላሾች እሱን ከሌሎች የቡድኑ አባላት የተለየ አድርጎታል። It can do tricks. No. You scared me. No! You take your hand off. No! You take your hand off. No! በዩቲዩብ ዓለም ውስጥ እውነተኛነት እጅግ በጣም ውድና ብርቅዬ እሴት ነው። ብዙ የኮንተንት ፈጣሪዎች የተመልካቾችን ቀልብ ለመሳብ ሲሉ የማይሰማቸውን ስሜት በከፍተኛ ድምጽ ሲጮሁ እናያለን። ወይም የሌላቸውን ባህሪ አውጥተው በትወና መልክ ሊያሳዩን ይፈልጋሉ። ነገር ግን ተመልካቾች ከጊዜ በኋላ ይህንን ሰው ሰራሽ ባህሪ የመለየት ከፍተኛ የስነልቦና ብቃት አላቸው። የቻንድለር ጥንካሬ የመነጨው በትክክል ከዚህ ተቃራኒ በሆነው ባህሪው ነበር። እሱ ፍጹም ለመሆን አልሞከረም። የዩቲዩብ አልጎሪዝምን ለማስደሰት ሲል የራሱን ማንነት አልቀየረም። ቪዲዮዎቹ በሰከንዶች ውስጥ በሚለዋወጡ ምስሎችና በከፍተኛ ውጥረት የተሞሉ ሲሆኑ ቻንድለር ደግሞ ያንን ውጥረት የሚያቀዘቅዝ ቀለል ያሉ ቀልዶችን የሚያስገኝና ተመልካቾችን የሚያዝናና ሆኖ ተገኘ። Oh, that's Chandler. I thought that was Ben. No. How did you turn the recording and immediately see me? You did so good. Where were you hiding, man? In the top of the tree. Wait, really? Yeah. I told you someone was in a tree. እሱ በሚሊዮኖች የሚቆጠሩ ዶላሮች ባሉበት ፈተና ውስጥ ሆኖ እንኳን የሚያሳየው ግዴለሽነት በቅንጦት ከተሞላው የዩቲዩብ ዓለም ይልቅ ተመልካቾች እውነተኛውን ህይወት እንዲያስታውሱ ያደርጋቸዋል። ይሄ የእርሱ እውነተኛ ባህሪ በብዙ የሚቆጠሩ ሰዎች እንዲወዱት ያደረገው ዋነኛው ምክንያት ነው።